እንደ ሌባ እንደዚህ ዘን ስትሄድ ለኔም ለከብሬም ጥሩ አይደለም። የስራ ቦታ ላይ ሰው ማነቅ እዚህ ጋር ስትጫወቱ የደረስንበት የስራ ቦታ ላይ ማለት ነው። እሺ እኔን ማዳምጡኝ ስሚ አይደለም ማንንም ሰማ አይደለም እየሰማሽኝ ነው አይደለም ሲጀምር እሺ ሆን ብለሽ ተሳስችኝ የሞክርሻለሽ አይደለ እሺ ምን ፈልጋችሁ ለምን ነው የምነሳው ተነስና ምን ፈልገው ነገር እዛ ይገቡታ ተናገራል ተነስ ማናችሁ ምንድናችሁና ለምንድን ነው እናንተ ለነሳ የምችለው እኮ መታወቂያ ነው እሺ ያው መቃም ካስፈለገ አንቺ ውሻ ብራው እነዚህ ፋይሎች አንቺ ጋር እንደመጡ ነግሬሃለሁ። እናንተ በምላስ አይደለም እኔ በማገኘ መንገድ ነው ማለት። ይሄ ፋይል ያኑ ፋይል እንዴት አንቺ ጋር መጡ? እሺ ቆይ ፈርም ስትለው ምንም አልጠየቀም እሱ? እሺ ነው ያላት። ምን ይጠይቃል? እነግርሃለሁ እያለች ታታልለዋለች። ከዛ በሰላም እንዳለለችው ሰላም ናፍቃኛለች ይዤ እሄዳለሁ ብላ ታታልለች። እንደዛ አይምሮን አስተው የነበረው ስለዚህ ፋይል ነው ለንብረቱ አንቺም እንደ ኪያ ቤተሰቦቹ እናንተም ፈለጋችሁ የነበረው ንብረቱ ነው። ይሄ የእቃዎቹ የወርጫ ቤቱ ምናምን ነው። በሰላም የመጣ ገና እንደምበቀለው ነግሬህ ነበር አይደል? አሁን ታውቁስ እንደዚህ ነው ብለን አንናገርም። አሁን መጥራት ሰጥቷል። እባክህ ተነስና ስለዚህ አንቺ ህግ ባለሙያ ዘሽ በመምጣቱ ነው። በምንድን ነው እሺ እነሱ ማይነግሩኝ ከሆነ አንቺ በምንድን ነው ክስ ሊቀርብብኝ ይቻላል? ሲቀጥል ደግሞ እቺ ልጅና እህቷ ማለት እኮ ወንድሜ ነው ከሰበሩ ሰዎች ናቸው። ሲቀጥል እኛም ደግሞ እየተፈጸመብን ላለው ነገር ክስ ፈጽመን እየተከራከርን ነው የምንገኘው። ችግር የለም ካሜራውን ችግር የለም ካሜራው መረጃ ስለሆነ ያንተም እንታረጉት ነገር በመረጃ መደገፍ ስላለበት ካሜራው ችግር የለም። ያው ነው አልበቃቸው ብለ እንደገና እነሱ ማቃሉ ልጽና በቃ ሙሉ ቤተሰቡ ማለታተን ነው። አረ ወይኔ አሁን እሺ ምንድነው ማድረግ ያለብኝ? እኔ ግራ እየገባኝ ነው። ምንድነው የተፈጠረው? አበራው ካሜራው ምንድነው የተፈጠረው? ነው ካሜራን በርቷል ምንድነው ያንዱ ነገር ትነግሪኛለሽ? አሁን ልክ ደህና አይደለም ወይ? ስሚ ምንድነው የተፈጠረው? ለምን ደግሞ ትነግሪኝ? ምንድነው አኗር ደህና አይደለም ወይ? ምንድነው የተፈጠረው? ሰኑ አዳምጪኛ አሁን ያስጨነቅሽኝ ያለሽው ማልቀስ ብቻ ምንም አይመጣም። ይሄው ካሜራው በርቷል። ምንድነው የተፈጠረው? ያንዱ ነገር ትነግሪኛለሽ? ከመጀመሪያው ጀምሮ አኗር ደህና ነው? ይሄው ከቤት ነበርና አኗር ቁጭ ብላ ነበርና እሺ ያው ሴትዮ እንደ ድንገት መጣች። የሆነ ሴትዮ መጣች ማለት የሆነ ሴትዮ መጣች። ሰላም ጓደኛ ነኝ ብላ አባይ ደፍተሮ ሰላም ማይተመች ማለት ሰላም አቤት መጣች። ሰላም ትገራችሁ ይላችሁ? እሺ ምን ተፈጠረ? አሁን ማልቀሱን አቁመሽ እውነታውን ብቻ ንገሪኝ። ያንቺማ ምንም አያደርግልኝም። አኗር ደህና አይደለም ወይ ነው? አኗር ደህና ነው? እሺ ስንነግረው አልሰማም። እነሱ ከተጠጉ ጥሩ አይደለም ይገሉሃል እያሉ እሺ ጭራሽ እሺ ሊለን አልቻለም። ጭራሽ እሺ አንዴ እኔ ያው ዘገባችሁ ነው ያላችሁት። ምንድን ነው የተፈጠረው? ቆይ አንዴ ተረጋጉ። ሁለታችሁም ምንም ዝግብ እያደረጋችሁ ነው። አኗር ደህና ነው ብላችሁኛል። በቃ ረጋ ብያለሁ። እንረጋጋና ያለውን ነገር ቀስ ብላችሁ እንደሆነ ምንድን ነው የተፈጠረው? ለምን እኛ ካሜራ ላይ አኑ ደህና እንደሆነ ምናምን ከባለፈ ሰኒ ያወራሽ ነበር። ከዛ ሴትዮዋ መታ ውጡ ከዚህ ቤት ሰራተኛ ናችሁ አይመለከታችሁ ከዚህ በኋላ እኛ ቤት ነው እኛንም ቤተሰቦቹ ምናምን አይባል ነገር ጀመረች። ሰላምቱ ነው እንደዚህ ያለች አለች። እሺ እኔ ያቺም ገብታለች። እሺ ከየት መጣች? እሺ ውጪ ስንላት አንወጣም አለች። ከታች በቃ ፀሐይ እንትን ብላት ነው የገባችሁ። ከዛ በኋላ ውጪ አትረብሹ በቃ ተኝቷል ምናምን ስንላት ጭራሽ እሺ ልትላቸው አለች። ከዛ ጠማማ ናቸው ሙሉ ቤተሰቡ ነው ጠማማ። እሺ ሰው አሁን አንቺ በዚህ ልክ እያስለቀስሽ ያለው ምክንያት ምንድን ነው? ቆይ ረጋ በይ። አኑ ሲያያት እንዴት እንደሄደ በቃ ሰላምን እንዳገኘ ነው መሰለው እየገለለ አለ እኮ አሁንም እኮ እዛ ቤት ሰርቆሽ ምን አገኛችሁ? እሺ በድግምቱ ጋር እዛ ቤት ስር የተቀበረው ነገር ምን አገኛችሁ? ነገር ምን የሚያገኙት ነገር የለም። መኝታ ቤቱ ጭራሹ ካስደርሰንም ሲቀጥል ደግሞ ቦርሳሽን አሳይ ምናምን ስንላት እምቢ አለች። በፍጹም አላሳያችሁም ማለት ማን እሱ ሰላመት ምን ይዛ መጣለች? እኔ እኮ እሱ አይደለም አሁን እያሳስበኛለሁ። ወረቀት ይዛ መጣች። እንዴት ልትገባ ቻለች? ልጆቹ ስለነበሩት እንዴት አስገባት? እናንተ ትግባ ብላችሁ ነው? እኔ ትግባ ችግር ለምን ማንም እንዳይገባ አለ? ልጆቹ እዛ የተቀመጡት እኮ ማንም እንዳይገባ እኮ ነው። አንዋር ላይ ድጋሚ ጉዳት እንዳይደርስ ነው እዚህ ያስቀመጥ ነው። እኔ ሞታች ስትጨቃጨቅ
ስሰማ በቃ ችግር የለውም ተግባኒ ስላለኝ ብዬ ይሄን ያክል የሚፈጠር እንደዚህ አልመሰለኝ። ሲያት ደግሞ እንዴት እንደሚንከባከባቸው ነው ስማማ እኔ ምን እንደማደርግ ግራ እየገባኝ ነው። አንተ ራሱ ትደነግጣለህ። እሺ ከቦታ የሆነ አስፈረመችው ማለት እንዴ? ለምን እናንተ እንደዚህ ዝም አላችኋት? ወረቀት ወይም ወረቀት ነው። እነዚህ ሰዎች ደግሞ አይሆንም እንዴ? ምን አይነት ወረቀት? እናንተ ለምን ዝም አላችኋቸው? አንዋርማ አሁን ከራሱ ጋር እኮ አይደለም እኮ እሷ ነገረችው። አስወጣቸው። እነዚህም በቃ አይጠቅሙም ማለት ልክ አትፈርምም ብዬ ሲይዘው ካሁን በኋላ የሰላምን ዘመኖች ካልወደዳችሁ አይናችሁ ማየት አልፈልግም ብሎ ነው ያስወጣን። አንጠልጥሎ ወረቀቱን ለማወቅ ማለት ምንድነው? ወረቀቱ አይታችኋል? ፈርም እያለች ነው እኛን አንጠልጥሎ ይሉታል። ወይኔ እኔ ከሱ ምን እንደሚፈልጉ ግራ እየገባኝ ነው። አሁን ለምንድን ነው የማይተውት? ለምንድን ነው ሊያሳብዱት ነው እንዴ? ተረጋጊ። ቆይ አዳምጪኝ። ተረጋጊ። አሁን ወረቀቱን ለማየት አልቻላችሁ? አባራችሁ እኮ አላስጠጉንም። እንዴት እንደምትሆን እሱ ዞር ሲል እኛ ጋር እየሳቀች ትሳለቃለች፣ ትስቃለች። እሺ አሁን ቤት ነው ያለችው? ነው አለች ቤት የለችም። እኛ በር ላይ ወተን ያርገናት ነበር። ወታ ሄዳለች። ወዴት ሄደች? እሺ ወይ ምንድነው ያስፈረመችው? አንቺ ሰይጣን እኔ አንድ ልታሳየን እኮ አልፈለገችም ወረቀቱን እንጂ ሰይጣን የሆነ ደስ የሚል ነገር ያገኘች ነው የምትመስለው። በጣም እየዘለለች ደስ ያለች ሄደች። ጭራሽማ ዞር ብላ ልታይ ነው ፈቃደኛ አልሆነችም። በቃ ምንድን ነው የፈለገችው? ምንድን ነው ያለቻችሁ? እስቲ ቆይ ወይ ማለት ምን የተፈጠረው? እስቲ ያለው ነገር ንገሩኝ። ወጡ በቃ ለአንዋርም ያለውለት ከዚህ በኋላ እርግጠኛ ነሽ? ለነገሩ ታውቃታላችሁ አይደል? ሰላማዊት መሆኑን እርግጠኛ ናችሁ? አውቃታለሁኝ። እንዴት አላውቃትም? አውቃታለሁ። እሺ እስቲ አንዴ ረጋ በሉና ምን ተፈጠረ? መጣች። ከዛስ ምን ተፈጠረ? እናንተስ ለምን ሊያባራችሁ ቻለ? እናንተስ ምንድነው ከሷ ጋር ተያይዛችሁ ነው? ምንድነው ለምንድነው እናንተ ካልወደዳችሁት ማን ያለ ምንድነው የተፈጠረው? የመጣች ከኛ ጋር የተያዘችው በቃ ከኛ ጋር ከሰኒ ጋር ድብ ጀመረ። እሺ ውጡ ከዚህ በኋላ ነው ያለው። ማን እንደጋት ይፈልጋችሁ ነው ገንዘብ ትስጣችሁ ብራለ ምናምን ማለት ጀመረ። በቃ ምንም ነገር ድግምታችሁ ሳንሰማት ማኛ እንደዛ የምናደርገው አይደለም። በቃ ብዙ ለታውን ላይ ነው በቃ ማላገጥ ነው። በጣም ዘጋኝ ሳቀሽ ነበር። አኑ ላይ ምሰራው ድራማ እየሰራች ነው። አኑ ላይ እንዴት እንደምትጫወት በዞር ብላ በቃ እሺ ቆይ ፈርም ስትለው ምንም አልጠየቀም እሱ? እሺ ነው ያላት። ምን ይጠይቃል? እነግርሃለሁ እያለች ታታልለዋለች። ከዛ በሰላም እንዳለለችው ሰላም ናፍቃኛለች ይዤ እሄዳለሁ ብላ አታለለች። እኛ ፈልገኛታለሁ። ሰላም ላግኘት አልቻልኩም። እሷን ላግኘት አልቻልኩም ነበር። ሰላም ጋር ይዤ እሄዳለሁ እያለች ታታልለዋለች። እኔ እኮ ግራ ምንም ወረቀቱ ልታዩት አልቻላችሁም? ምን አይነት ነገር እኮ መስፈርሞች ልታስጠጋ ነው ለኩ ፍቃድ ምን ልታረግ ትችላለች? ቆይ አሁን ምን ላይ ልታስፈርመው ትችላለች? ማታ ምናምን አለው? ምን ላይ ልታስፈርመው ትችላለች? ቤት የለችም ማለት ነው? የለችም ሞታለች። እሱ እሱ ምን ያነባል? ደካማ ጎኑን እየተጠቀሙ በቃ እየተጫወቱበት ነው፣ እየጎዱት ነው። ቀድሞውኑ ማስገባትም እንኳን አልነበረባትም። ሲጀመር እኮ አሁን በይ ራሱ የሚያስገባታል። እኛ መንከለከለ ራሱ እኛን እኮ ነው ውጡ። ከዚህ በኋላ በስነ ስርዓት የማታወራት ከሆነ አይናችሁ ማየት አንፈልግም። በስነ ስርዓት የምታወራት ከሆነ ቁጭ በለዋል። እኔ አፈርመን ብዬ ሲይዘው አፍሽን ዝጊ ብሎኝ እኮ ነው። ጭራሽ እንዴት እንደሚንከባከባት በዚህ ልክ እኮ ብቻ ያሰሩት ነገር ሲጠፋ እንዴት እንደሚያደርጋቸው ሲጀመር እየታወቀባቸው እንደሆነ ስለገባቸው በዛም በዚህም ብለው የሆነ ነገር ሊያደርጉት ነው። ምን አስቡ ነው ደግሞ ያቺኛው በላ ደግሞ ሰላም ትባልና አባርነ ሲባል ደግሞ እቺ የትዮ ደግሞ ፈልጋ ነው የመጣችው ነው
አሁን እኮ በምን እንደምንተዋቸው እዚህ ጋር ደግሞ ገና የለዛ ቤተሰቦች የነኪያ ቤተሰቦች አሉ። አጎት ያ ክስቲ እነሱ ገና ለማውራት እየሞከሩ እነሱ ላስታክስ ደግሞ እዚህ ጋር መስራት ትመጣለች። ስንት ቦታ መሆን ይችላል። ሁሉም ሰው ጥቅም ነው የሚፈልገው። አሁን ደግሞ እቺ ደግሞ ምን ፈልጋ ነው ያፈረምችው? እኔ ምን አውቃለሁ አሁን እሷ ምን እንዳስፈረመች ፈጣሪ ነው የሚያውቀው። አውጥተህ ሜዳ ላይ ሊጥልሽ ይሆናል። ነገር እናድርግ እግዚአብሔር ላይ እስቲ ወይ ቤት እስቲ ሊል ወይ አንዋርን እስቲ ለማውራት ልሞክር። እሱ ደግሞ ምንም ከኔ ጋር እየተረጋጋ አይደለም። እንዴት አንዋር ጭራሽ እኮ በቃ ሻውን እናንተ ምን ታርፉበታለ ወይ አንቺ እናንተ ያላችሁበት ሆኖና የሆነ ተለመረጋጋት ሞክሩ። እኔ እሱ ለማውራት ልሞክር። ሄሎ ማይ ማንንም አላገኝም። ተይ ማንም እንዳይገባ አልፈልግም። እዚህ ሰውም አለ አይደል? አይተሽለ እንደ እንግዳ ገብቶ የለ እንዴ? አስቸኳይ ቢሆንም አልፈልግም። ቆይ ልወጣ ነው። እኔ ወደ ውጭ ልወጣ ስለሆነ የለም በያቸው። ሶፊ በእናትህ የሆነ ነገር አድርግለት። በቃ መከራውን ሄሎ ልወጣ ነው እኮ አልኩሽ። ማን ነው የመጣው? ሴት የማን የሰላመት ነኝ ያለችሽ? የሰላመት ነኝ ንገሪው። ነይ ግቢ አስገቢያት። ነይ በያት አስገቢያት። ነይ በያት እሷን። እዚህ ደግሞ ምን ፈልጋ መጣች? ተከተላችሁ ነው የመጣችው? እሺ አስገባት። ሰላምን ትግባ። እስኪ ምን ፈልጋ ነው ደግሞ የመጣችው? አስገባት። ነይ ግቢ በላት። ምን ፈልጋ እንደመጣች እስኪ በደንብ ነው ደግሞ ምን ያው እስኪ አንቺ ውሻ ምን ፈልገሽ ነው የመጣሽው? ውጭ ጠብቁ ይበላሽ። ቆሻሾች ናቸው። ዝም ብለው በየሄዱበት ይከተሉኛል። እሺ ምን ፈልገሽ? ሲቀጥል ደግሞ አስፈረምሽ ምናምን እያሉ የነበሩት ምንድን ነው የምትፈልጉት? አንቺም እህትሽም ምንም አልፈልግም። ሲጀምር ከዚህ በኋላ ላስጠነቅቅህ ነው የመጣሁት። እኔንም ታስጠነቅቂኝ ጭራሽ አንቺ? እሺ አስጠንቅቂኝ እስኪ። ፕላስ ደግሞ እሺ ቀድሞ ነው። እሺ ቆይ በጣም ለመረጋጋት እየሞከርኩ ነው ያለሁት። ምን ፈልገሽ ነው እዚህ የመጣሽው? ስለማምጣት አናወራም። ስሚኝ እሺ። ጀምር አንቺም ሆን ብለሽ የሆነ እኔን እንደ ስልካችን እንደዚህ ያመነቅሽ እያወራሽኝ ያለሽው አይደለ? እሺ ምንም የተለየ ነገር አላልኩም። ላስጠነቅቅህ ነው የመጣሁት። እሱም ደግሞ ወደዚህ ለምን እንደመጣሽው ላስጠነቅቅህ አልኩህ። ምን ብለሽ? እሺ አስጠንቅቂኝ እስኪ። ከዚህ በኋላ ተሰሙኛለህ ከነዚህ ቆሻሻ ግብረ አበሮች ጋር አንደኛ ንግግርሽን አስተካኪ። ቀድሞውኑ እዚህ መተሽ ዝጅብኝ አችም ስለምን ንግግር እንድታወራኝ አይደለም የመጣው። ሲጀመር አንደኛ አነጋገርሽን አስተካኪ። ሲቀጥል ምንም አታመጣም። ስሚ በትክክል ታወሪኝ አይደለም እንደመጣሽ እየሰማሽ ነው? እሺ እንዴት ፈለግሽ? አሁን ሆን ብለሽ እኔን እንዴት ስለከችኝ አይደል? ከዛም በኋላ ደግሞ እኔ ሰርቪስ መስጠት ነው። እሺ አላንቅሽም፣ ምንም አልሽም። ለምን ብለሽ የመጣሽው? አውቃለሁ። ምንም የተለየ ነገር አያስፈልግም። የግድ ስላልነካኝ ምናምን ዛሬ አይደለም አንተንም አውቃለሁ። እሺ እንተዋወቃለን፣ በደምብ ተገናኝተናል። እሺ ከዚህ በኋላ ግን እንዳትደርሱብን አንተም ከነዚህ ቆሻሻ ግብረ አበሮች ጋር ሰሞኑን ነው። እሺ እኔ ጋር ብቻ አይደለም በአኑ ዙሪያ ላያችሁ አልፈልግም። አንቺ ሰላም ልካሽ ነው። አሁን ደግሞ ሰላም ደግሞ አንቺ ላከችብን። ለምንድን ነው የምትለከኝ? እሺ እንዳትደርስ አንቺ ማን ሰላም ምንም ምን ላላችሁ አንቺ ማን ሰላም ሲቀጥለው ምን ደስ ማድረግ ያለብኝን ነገር አደርጋለሁ። ምን ደስ ፈረምሽ? ይሄን ያለ ሞካ ጎጎ እኔም ያው እግር መንገዴን ላሳይ ስለነበር መጓጓት ግን በሰላም አይመስልም አይደለም። ይሄ ልጅ እሺ ታሞ እንዳለ እናውቃለን። አንቺ ደግሞ መተሽ ደግሞ አስፈረምሽ ብለን ምንም አላማውም። ሲቀጥለሽ ምን ያስፈረምሽ? ልጁ በቃ ስለ ፍቅር ስለሚያወራ ብቻ አመመው ምናምን። ለነገሩ የእናንተ ጭንቅላት ከጥላቻ ከድብድብ ምናምን የዘለለ በስነ ስርዓት ማሰብ ስለማይችል ብዙም አልፈርድባችሁም። በዚህ ሰው አስተሳሰቡን ነው የሚመስለው። እሺ እናመሰግናለን። አንደኛ ምን እንዳስፈራምሽ ትነግሪኛለሽ። ሲቀጥል ደግሞ እዚህ ምን ልታረጊ መጣሽ? ምን ፈልገሽ ነው የመጣሽው? መቼም አንተ እንደማልፈልግ ታውቃለህ። ቢሮዬ ነው የመጣሽው? አስጠንቅቀህ ብቻ ነው። ምን ብለሽ ተስጠንቅቂ? ሁለተኛ አኑ አጠገብ እንዳላይ ካንተም ብቻ አይደለም። ካየሽ ምን ሊመጣ ነው? እሱ ታውቃለህ። ምን ሊመጣ ይመጣል ምናምን ብዬ አልነግርህም። እናንተ ብዙ መቀባጠር አይመቸኝም። እሺ አንቺ ድርጊት ሰው ነሽ። እሺ አሁን እዚህ ለምን መጣሽ? በጣም ትዕግስትን እየጨረሽኝ ነው ያለሽው። ሲቀጥል ሁለት ነገር ማወቅ ፈልጋለሁ። አንድ ያስፈረብሽው ነገር ምንድን ነው? ሁለተኛ ደግሞ እዚህ ምን ልታደርጊ ነው የመጣሽው?
ናፍቀኝ ላይ ማለት ምንድን ነው የፈለግሽው? ምንድን ነው ማውራት የፈለግሽው? ትሰሙኛለህ? ማንበብ ትችላለህ አይደል? እንጂ በዛው ማስታወሻ ይሆናል ብትይዘው ችግር የለውም። ኮፒ ስለሆነ ይሄን ያህል የሚያሳስብ ነገር የለውም። እነዚህ ፋይሎች አንቺ ጋር እንደመጡ ነግሬሃለሁ። እንዳንተ በምላስ አይደለም እኔ በማገኘ መንገድ ነው ማለት። ይሄ ፋይል ያኑ ፋይል እንዴት አንቺ ጋር መጡ? ይሄ ፋይል ልታመጪ ቻልሽ? ነይ ይሄ ፋይል አንቺ ጋር ሊመጣ ቻለ? ይሄ ፋይል እንዴት አንቺ ጋር ሊመጣ ቻለ? ፋይሉ እንዴት ሲቀጥል ደግሞ ይሄኛው ኮፒው ነው። ኮፒው ነው። አዎ ኦሪጂናል ታለሽ። ኦሪጂናሉን ይዤ የምንቀሳቀስ ደደብ ነው እንዴ? ታረጋግጥ አቤት ነው ያለው ፈልግ እንዴት ነው ደደብናችሁ እዚህ ድረስ ነው። በቃ እንዴት ነው ፋይል ይዞ ሰው የሚንቀሳቀሰው? ኦሪጂናል ፋይል ፋይሉ የት ነው ያለው? ኦሪጂናል ፋይል ፋይሉ የት ነው ያለው? አቤት ነው ያለው። ግን እንዳልነገኝ ከዚህ በኋላ ጻፊ ለምን ይሄኛው ምንም አደረገው ምንም እንደማይሆን ስለምታውቂ ነው ኮፒው ነው። አዎ ማስታወሻ እንዲሆነ ነው ሲጀመር የሚያመጣው። ከዚህ በኋላ ግን አንተ ስለዛ ልጁን መታመሙን አይታችሁ እናንተ እድሜ ልኩ እየለፋበት የነበረው ስለ ስራው ምናምን የነበሩ ፋይሎችን አታናቸው የነበሩት ሰላም ይዘ ጠፋችሁ። ለዛ ነው ከዛም አንቺ መተሽ አስፈረምሽው። ከዛም አሁን ወደ ሰላም ሆነ ነው መሆን ያለበት መንገድ እንደሚሆን ገና ድሮ ነገር ያለው ዛሬ አይደለም። አዳምጪ። ከዛ ካሜራ ይሽ ማለት ነው እያንዳንዱ ነገር በካሜራ ከመጀመሪያው ጀምሮ አለ። ስለዛ አሁን አለ ካሜራ እንዳትንቀሳቀሱ ነው። እሺ ፋይሉን ከየት አመጣሽው? ይሄን ፋይል ከየት አመጣሽው? እሱ ምን ነገር እንደጣ ያመጣው ውጤት ልኩ። እሺ ስለዛ አሁን አንዋርን አስፈረምሽው ምናምን ሁሉም ነገር ነው አሟላችሁ? አዎ አሁን ሁሉም ነገር በፈለግነው መንገድ ነው የሚሄደው። እኛ ስንፈልግ ብቻ ነው ምንም ነገር ማድረግ የምንችለው። አንተም ሆነ ማናችሁም እዚህ ተነስታችሁ የኪያ ቤተሰቦች ሳይቀር እንዲህ እንደፈለጋችሁ እየተወናጨፋችሁ እዛ የምትሄዱበት ምንም አይነት ምክንያት የለም። ከኔ ጋር ነው ከዚህ በኋላ ንግግራችሁ ሲጀምር የህግ አካል ነው የሚጠብቃችሁ። እሺ በቃ ማለት ይሄን በየትኛው በህግ ሰርተሽ ምን አደረገሽ? ይሄ አንድ ራሱን የታመመ ልጅ ምናምን ጠቅማችሁ ያስፈረማችሁ ነው አይደል? ተቀበይነት የምታገኙት ነው። ምንም አልታመንም። በቃ በፍቅር ስለሚያምር ቀላል ነገር ነው። እሱ የሚያስፈልገውን ነገር ነው ያደረገው። ሳሟል ያላችሁ ያማረታችሁበት ያላችሁ ሰሚኛለሽ። አንቺም ሆነ ያቺ መከረኛ እህትሽን ነው የምልሽ። ያቺ መከረኛ እህትሽን አለቅሽ አነከኝ። እሺ አነከኝ። በጣም ጥሩ እንዴ ሰማያውን ተስፋሪ ነው። ሄሎ ኑክ ዋው ማን ነው የሚገባው? ማን ነው? እሱ ነው ያስፈራራሽ። ቀጥል። እነዚህ ፋይሎች እንዳለ እሱ የሚሰራበት የወፍጮ ቤቱ እኛ እየፈለግናቸው የነበሩት ያጣናቸው ኦሪጂናል ፋይሎች ናቸው። ስለዛ ሰላም እዛ ያ ሁሉ ጊዜ የነበረችው እነዚህ ፍለጋ ነው ማለት ነው። እወደዋለሁ፣ አፈቅረዋለሁ ከነፍከት እያለች የነበረችው እንደዛ አይምሮን አስተው የነበረችው እነዚህ ፋይል ነው ለንብረቱ። አንቺም እንደ ኪያ ቤተሰቦቹ እናንተም ፈለጋችሁ የነበረው ንብረቱ ነው። ይሄ የእቃዎቹ የወፍጮ ቤቱ ምናምን ነው። ሰላም የመጣ ገና እንደምበቀለው ነግሬህ ነበር አይደል? ቆይ አሁን ምትኝ አንዴ ፍቅር ነው አንዴ በቀል ነው። ደግሞ አሁን ምን ነዘሽ ብዬ መጣሽ? ስሚ አይደለም ማንንም ሰማ አይደለም እየሰማሽ ነው አይደለ? ሲጀምር እሺ ሆን ብለሽ ተሳስችኝ የሞከርሽ ያለሽው አይደለ? ምን ፈልገሽ ነው? ቀድሞ ነው እቲን እንደዛ ተሰቃያት ነበር። እኔ ማለት እኮ ነው አሁን እንዲሆን ነው የምልሽ። ትሰሚኛለሽ? እየሰማሽኝ ነው አይደለ? ትከፍያታለሽ፣ ዋጋ ትከፍያለሽ። ምንድን ነው? ኧረ በእናትሽ እስኪ አንተ የህግ አካላት ከሆነ ምን ያስደብቃል? ስርዓት ያስጠን የምታወራቸው እያንዳንዱ ነገሮች ማለት ነው። ስርዓት ሊባል አይሆን ነው። ገዛባይ ላናገረው መለች እንኳን አይታችኋል። በቃ ሊገለኝ ነበረ ጭራሽ። እሺ ምን ፈልጋችሁ? ተነስ ነው የምነሳው። ተነስና የምፈልገውን ነገር እዛ የህግ ቦታ ትናገራለህ። ተነስ። ማናችሁ ምንድናችሁ? እና ለምንድን ነው እናንተ ልነሳ የምችለው እኮ መታወቂያ ነው። እሺ የህግ አካል ነው መጣን ካስፈለገ ኧረ ተዘጋጃችሁ ነው የመጣችሁት? መዘጋጀት ካስፈልገው እየሰራችሁ ላላችሁ ይቅርታሽ። አሁን ለምን እንደምነሳው? ተነስ። ምን ሆነ አውቃችሁት ነው? ተነስ። ስራህን አቁምና ክስ ቀርቦብሃል። እዛ ሂደህ ትናገራለህ። ተነስ። ተነስ። በብር ነው
እሺ አንዴ አንተን መጠቀም ትችላለህ። እሺ እኔ መስራቱ እኮ ነው እኮ እሺ ቅርታ ለምናገረው ነገር ላይ ቅርታ እሺ ይገባችሁ ትራሱ ሊገለኝ ነበር እኮ ባደረሱ ከዚህ በኋላ ለምትናገረው ነገር በሙሉ እንደ ማስረጃ ስለሚቀርብብህ ንቃቂ አድርግ። እሺ አብርሃም እሺ ቀጥላው ኢንስፔክተር እሺ ቆይሽ እኔ አሁን ምንድነው በምንድነው ጥሪ መረቀት ስሜን ሻይቻለሁ በምንድነው ምን አድርጌ ስለምን አንቺ ምንድነው እሱን እዛው ጣቢያ ነው የምታወሩት ስለምን ጣቢያ ነው የምታወሩት በቃ ተስሽሃለሁ ይሄው በቃ ጭራሽ ደግሞ አሁን እጅ ከፍንጅ ያዙክ ስለ እጅ ከፍንጅ አለው አሁን ምን አለበት ልገለኝ ስትል ነው የተያዝከው በነገራችን ላይ ልገለኝ ነበር ማን እንደሆነ ታውቃላችሁ ሲቀጥል ደግሞ ይሄታ ይሄንን እኛ የምናውቀው ጉዳይ አይደለም ክስ ቀርቧል የደዛ ተማለ እኮ እኔ እኮ ስለም በምንድን ነው ክስ ሊቀርብብኝ ይቻለው ምን አድርጌ ያለ አንቺ ያለ ዛሬ ተገናኝተናል ወይ ነው ባደርስ እኮ ሊገለኝ ነበር አይታችኋል እኮ በቃ ሊገለኝ ነበር ሁሉንም ዜሬ ታወራለህ አሁን ተቀበለው ክስ እንደዚህ ምን አናናግረን አሁን መጥራት ሰጥቷል እባክህ ታነሰና ስለዚህ አንቺ ህግ ባለሙያ ዘሽብ መምጣት ነው በምንድን ነው እሺ እነሱ ማይነግሩኝ ከሆነ አንቺ በምንድን ነው ክስ ሊቀርብብኝ ይቻለው ሲቀጥል ደግሞ እቺ ልጅና እህቷ ማለት እኮ ወንድሜ ነው ከሰብሩ ሰዎች ናቸው አንተ ደግሞ ልገለ ነበር ስንት አይነት ድብደባ እንዳደረስክባት በደንብ ታውቃለህ እሱ ደግሞ ሴት ልጅ ላይ እኔ አለቃ ምን አለ መሰላችሁ ደግሞ እኔንም ልታልቀኝ ስለ ኃይል መጠቀም አለመጠቀም አይደለም አሁን እኔ ግራ እየገባኝ ነው ያለው እሺ የህግ ባለሙያ መሆናችሁ መጥወቂያ ይቻላል እኛም የህግ ባለሙያዎች ነው ህግን ነው የምናግዘው ከህግ ጋር ነው የምንሰራው ስለዚህ አሁን በዚህ ልክ እኔ አሁን ግራ እየገባኝ ነው ህግ መታ ከሆነ ህግ ቦታ ሄደ ሲጀምር ወንጀል ለመሸፈን እየሞከረ ነው ስለምን ወንጀል ለምታወሪው እንዴ የህግ ባለሙያ እንዴ በቃ ያለኝ ነበር እኔ እኮ ልሞት ነበረ እሺ እኔ እኮ እወጣለሁ እኮ ግን ደግሞ እቺ ምን አይነት ክስ እንደፈጸመች አላውቅም ሲቀጥል እኛም ደግሞ እየተፈጸመብን ላለው ነገር ክስ ፈጽመን እየተከራከርን ነው የምንገኘው ችግር የለም ካሜራው ችግር የለም ካሜራው መረጃ ስለሆነ እናንተም እንታረጉት ነገር በመረጃ መደገፍ ስላለበት ካሜራው ችግር የለም ከመቼ ጀምሮ ነው በካሜራ ምንም ችግር የለም እኛ ሲጀምር ሚዲያ ላይ ነው የምንሰራው ካሜራ ላይ ያለውን ነገር እያንዳንዱ ነገር ከካሜራ ጋር እያይዘን ነው የምንሰራው እሱ መብት ነው ጌታ እሱ መብት ነው ግን አሁን ለተከሰስክበት ክስ እዛ ሄደህ ቃል እንሰጣለን ተነስ እሺ ችግር የለም እሺ እኔም መደወል ያለብኝ ቦታ መደወል እችላለሁ አይደል ደውል በጣም አሪፍ እሺ ማማቃቸው አንድ ባለ ህግ ባለሙያዎችም ስላሉ ጠበቃዬ መገኘት ካለበት ጠበቃዬ መገኘት ስላለበት ማድረግ ይችላል ለምን ነው መደወል ይችላል አይደል አንደኛ እሺ ጥሪ ወረቀቱን በደጋሚ ማንበብ ይችላል ለምን ታስቸግረናለህ እሺ ለማስቸገር እኮ አይደለም እኮ በቃ ወንጀልን ስለሚያውቀው እኮ ነው እያያችሁት ነው ምንም በቃ በመስማት ነው የሚያምነው ነገር ራሱ የለም እሺ ለምን ተፈጠረ ለምን ማለት ነው አበቃህ እዛ ማግኘት ትችላለህ መደወል ትችላለህ ለጠበቃ አንተም ለማገናኘት ትችላለህ ስሚ እሺ አሁን ከእናንተ ጋር ምሽከታሽ ያደረኩት ነገር ይከታ ከእናንተ ጋር ምን ማለት ይችላልችሁ እሺ አንተ አትመሽ ነይ ባክህ እሺ እኮ ላመልጥ አይደለም እኮ ለምንድን ነው ያስከኝ ልቀቀኝ መጀመሪያ ተወራጨ ታዲያ እንዴ ወሬ ነው የምትሄደው እሺ ያዘው ሰማኝ አዳምጠኝ እኮ እሺ ምንድን ነው የምትለው በቃሪነት እኮ እሺ ብያለሁ እኮ ሰው እንደዚህ መያዘ ምንድን ነው ወሬትም እኮ ለሮጥ እኮ አይደለም ላመልጥ አይደለም ምንድን ነው በቃ እኔ ወንጀለኛ አይደለም አንደኛ ምን አላስከለ ድረስ ወንጀለኛ አለመሆን ሰማኝ እሺ አዳምጡኛ እኔንም አዳምጡ ሰፈሬ ስር ነው ያላችሁት የሥራ ቦታ ነው ያላችሁት ስለዚህ እንደ ሌባ እንደዛችሁ እንድትሄዱ አልፈልግም ስርዓት ባለው መልኩ እንሂድ እንደዚህ ሌባ አይደለም እኮ እንደዚህ የምትዘኝ አይገባም ሌላ ሰው በሌላ መልኩ ይደርጋል ምግባር ከዚህ ያስታውቃል እሺ አዳምጠኝ ወንድሜ አዳምጠኝ እኔም እዚያ አካባቢ የተከበርኩ ሰው ነኝ ስለዛ በዚህ ልክ ራሱ እንደዚህ መሆኑ ልክ አይደለም ነው ማለት እኮ ወንጀለኛ እንደሆንክ እኮ ምንም እኮ የተለየ መረጃ ወንድሜ እኔን አዳምጠኝ እሺ እንደማመጥ እሺ መጀመሪያ ለቀኝ የህግ ባለሙያዎች ናቸው አይደለ እኔም ላመርጥ እኮ አይደለም አንዴ ዝም በይኝ ነው በቃ ሁሉም ሰው ላይ እንዲህ ነው ቆይ እሺ እኔም ጸጣት በሉት አሁን ራሱ እንዲህ ሊያመልጥ እኔን አዳምጡኝ የሥራ ቦታዬ ነው ገብቼ ሞቶ እዚህ ነው ሰፈሩ ሙሉ ሰፈሩ ስለኔ ወጣችሁ መጠየቅ ትችላላችሁ ሰማኝ እሺ እኔን አዳምጠኝ አሳ አንደ ሌባ እንደዚህ ዘን ስትሄድ ለኔም ለከብሬም ጥሩ አይደለም በፊት ነበር ማሰብ የሥራ ቦታ ላይ ሰው ማነቅ
እዚህ ጋር ስትጫወቱ የደረስንበት እኮ የስራ ቦታ ላይ ነው አይደል? እሺ እኔንም አዳምጡኝ። ስለዛ እኔንም አዳምጡኝ። አሁን እዚህ የተፈጸመ ያለው እኔ አሁን የጥሪ ወረቀት ነው የደረሰኝ ወንጀለኛ መሆኑን ተረጋገጠ። ስለዛ በዚህ ልክ ባይደርስ እኮ ልገለኝ ነበረ አይደል እንዴ? ወንጀለኛ መሞት ነበረብኝ። እሺ እኔ አዳምጪኝ። ምንም አዳምጠኝ። አሁን ምን አለ መሰለህ እኔ መሰላችሁ እኔ የምላችሁ ወደ ህግ እንሄዳላችሁ። እሺ ብያችኋለሁ አይደል? አልተከራከርኩም። ስለዛ ስርዓት ባለው መልኩ በህጉ እንሄዳለን። እኔ ችግር የለውም። እንደዚህ ግን መያዝ እንደዚህ ይዞ መሄድ ምናምን ነገር ለኔም ለስሜት እኔ ስላንተ ሰምን አገባሽ ሲጀምር መሄድ አለበት እንደዚህ ሰይጣን እግዚአብሔርን ያለቃት መስሎኝ እንደዚህ ይሆንሽ ለምንድን ነው ይዘት ሄዱት ማለት ነው? ያውናል በቃቸው ብሎ እንደገና እነሱ በቃ ሙሉ ቤተሰቡን ነው። አረ ወይኔ አሁን እሺ ምንድነው ማድረግ ያለብኝ? እኔ ግራ እየገባኝ ነው። በቃ አንቺም እዩሽ መጀመሪያ ከኔ አዳምጪ አረጋጊ መጀመሪያ እሺ ማድረግ ያለብን እንዳለ እናደርግልበት። ምን መጀመሪያ አንቺ ተረጋጊ። አንቺ እንደዚህ ሆንሽ እኮ ምን ነገር ማድረግ አንቺ ሰው ስራ እየሰራ ባለበት እንዴት ነው አንጠልጥሎ ይዞት የሚሄዱት? በእናትሽ እኛ እንደነገርነው ስለምታውቅ እሱ ሄዷ ነው ያለቃትም እሷን እግዚአብሔርን ያለቃትም እቺ ሰይጣን የማይሰላም እምጃ አለበት። ብቻዋን አይደለም እንደዚህ የምታደርገው። ሰላም ናት እንደዚህ የምታደርገው። ሲጀምር ሰላም ወይኔ ጉዴ። እሺ ወይኔ እሺ ምንድን ነው የምናደርገው? መጀመሪያ ተረጋጊና ተረጋግተን እናስብና የሆነ መፍትሄ እናገኛለን። ምን መፍትሄ ነው የምናገኘው? ምንድን ነው የምናደርገው? አንጠልጥለውት እኮ ነው የሄዱት። ምንም እኮ አላደረገም። ስራ ቦታ መጥተው እኮ ነው የወሰዱት። በቃ ወይ ካልሆነ እንሂድ። እሺ ቢያንስ እኮ እሺ በቃ እኔ እኮ ተረጋግቻለሁ። እንሂድ በቃ አልታመመም። እንሂድ በእናትሽ። በጣም ጥሩ ተመልካቾቻችን፣ እንግዲህ ያው ለእናንተም ያለውን ነገር መጀመሪያ የተፈጠሩ ነገር ስላሳያችሁ ይህንም ላስገባላችሁ ብዬ ነበር። ትንሽ ያለመግባባት ተፈጥሮ ነበር። እዛም ሄጄ ምናምን የማውቃቸው ካሜራም እንዳላበራ ምናምን የህግ ባለሙያዎች ብለውኝ ነበር። እዛ ያለው ነገር ላሳያችሁ አልቻልኩም እና እንግዲህ ትንሽ አለመግባባት ነበር። ፈተነዋል፣ እኛ በራሳችን ፈተነዋል። እኔ የማውቃቸው አንዳንድ የህግ ባለሙያዎች ምናምን ነገር ምናምን መጥተው ምናምን ብቻ ማውራት ያለብን ነው። ምንም እዚህ ጋር የሚባል ነገር ስለሌለ እኔ እዛ የሚያስቀምጠኝ ነገር ስለሌለ ለቀውኛል። ቀጥታ ወደ አኑ ቤት መጥቼ ነበር። አኑንም ላገኘው አልቻልኩም። ፀሐይ ስትመለስ ነገር ብላኝ እኔም ደግሞ ብያታለሁ። እኔም አንዳንድ ነገር ደግሞ ማስተካከል ስላለብኝ ሄጄ ያስተካክላለሁ እና ያው በስተመጨረሻ እናንተም ትጨነቃላችሁ ብዬ ስላሰብኩ እናንተም ያለው ነገር ላሳውቃችሁ ስላልኩኝ ነው። እኔ መፍታት ባለብኝ መልኩ ፈትቻለሁ። ያው ብዙ ነገር እያሰበዋሉ እኛን ሊጥሉም ብዙ ነገር እየሞከሩ ነው። እኛም ደግሞ መታገላችን አናቆምም። አሁንም ቢሆን ደግሞ እኛም ቀድመን የከሰስነው ክስ ስላለ ምናምን ነገር ያለውን ነገር በደንብ ባስረዳናቸው ብቻ አለመግባባት ሆኖ እኛም መለቀቅ ስለነበረብን ተለቅ ያለውን ነገር ያው አብዛኛው ነገር ወደ ሚዲያ መውጣት ስለሌለበት የህግ ጉዳይም ስለሆነ ሙሉ ነገር ያለው ነገር ለእንትን ላወራ አልችልም፣ ህጉም ስለማይፈቅድ። ግን አንተዋችሁ ያው እነ ሰላም ጋር ምናምን ነገር እየሞከሩ ነው ምናምን ነገር ያው እኛንም እነሱ ብዙ ነገር እያቀዱ ነው። በነኪያ በዘመዶቿ በኩል ያቀዳሉ፣ በሰላም በኩል ምንም ነገር ብዙ ነገር እያቀዱ ነው። እኛ ደግሞ እያከሸፍንባቸው ስለምንገኝ እኛን ሊያስተዋጉሉ ሞክረዋል፣ አልተሳካላቸውም። አኗርን መጥቼ ቤት ገብቼ ያጣቸዋለሁ። እስቲ እሱ ይገኝበታል የሚለው ቦታ ለመሄድ እሞክራለሁ። እንደዚሁም ደግሞ ማስተካከል ያለብኝ እዚህ በድግምቱም በተለያየ ነገር አዲስ ነገር ብቻ ልንቀምጣችለን ብዙ ነገር ነው። አሁን ይሄ እንደፈነስልን ይሄን መጀመሪያ ያኑ መታመም ነበር ጭንቀታችን የነበረው። አሁን ደግሞ አስፈርማ ሆነ የተለያየ ነገር ደግሞ አሁን ደግሞ ከህጉ ጋር ብቻ እስቲ እናንተም ብዙ ችግር ስረን ያለ ነው እና
እኛ ግን አናቆምም፣ ወደፊት እንቀጥላለን። እናንተም እስኪ ሙስሊሞችን በዱዓ ክርስቲያኖችን በጸሎት እያገዛችሁ እንደዚሁም ደግሞ ሀሳብ ሴቶቻችሁን እየሰጣችሁ እኛም ደግሞ ይበቃናል ወይም ደግሞ ለእኛ ይገነባናል ወይም ደግሞ ይጠቅመናል በደንብ ስለምናየው ኮሜንታችሁን ለእናንተ እኛ የምታሰባል የምትሉትን ነገር ጻፉልን። አሁኑ ቤት ስለሌለ እዚህ ምንም አላደርግም፣ መቀመጥም ምንም ቁጭ ብዬ ስለምንጠብቀው ፀሐይም ሰራተኛውም ሲመጣ ደውይልኝ ስላልኳት ወደዛ ደግሞ ሄደን ደግሞ እሱ ማገኘዋለሁ በምንልበት ቦታ አለ። ስልኩም አይሰራም፣ እዛ ፈልጓለሁ። ካልሆነም ደግሞ በፋይሉ ጉዳይ የሚያስፈረመችን ጉዳይ የተለያየ ነገር መጨራረስ ስላለብኝ እሱ ትንሽ አሁን ላይ ጥሩ ስላልሆነ እኛን ማድረግ ያለብን የምናደርገው ሰው ወደዛ እንሄዳለን። እንግዲህ ወደ ዛሬ የነበረን ፕሮግራም እዚህ ጋር እናቋርጠው ካሜራውን። ዛሬ የነበረን ፕሮግራም ይሄን ይመስላል። ያው በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አቋርጠውና ተከተለኝ እንጣ